ሰው አልባ በሆነ አውሮፕላን ትሄዳላችሁ? አትሄዱም? ኤአይ ለአቪዬሽን ዘርፉ ተስፋን ብቻ ሳይሆን ስጋትንም ይዞ መጥቷል። ያው ብዙ ነገሮች በኤአይ ሲሰሩ እንደምታውቁት በጣም ፐርፌክት እየሆኑ የመሰራት ቻንሳቸው በጣም አሪፍ ነው። ነገር ግን ስጋትም አላቸው። ስጋቱ ከምን አንጻር ነው? የሰውን ልጅ ስራ አጥ ከማድረግ አንጻር። ለምሳሌ ልክ እንደ ድሮን ሰው አልባ ድሮኖች ሁሉ አሁን ደግሞ ሰው አልባ አውሮፕላኖችን እየሰሩ ነው። ሰው አልባ ኮሜርሻል አውሮፕላኖችን እየሰሩ ነው። ስለዚህ የፓይለቶች አስፈላጊነት አይኖርም ማለት ነው። ከሆነ ጊዜ በኋላ አውሮፕላኑ በራሱ በሚሰጠው ኢንስትራክሽን መሰረት ተነስቶ በሮ አርፎ ምናምን በቃ ምንም አይነት ሰው የማያስፈልግበት ጊዜ እየመጣ ነው። ያ ደግሞ መሆኑ ያው ብዙ ፊውቸር አቪዬተርሶችን ይጎዳል ማለት ነው። ፓይለት ለመሆን ለሚያስቡትም ሰዎችም ይሁን ይሄን ነገር ግን እንዳይሆን የሚያደርገው አንድ ሪዝን አለ። ትረስት ኢሹ። በጣም በተጠኑ ጥናቶች ኦልሞስት 98% አካባቢ በሰው አልባ አውሮፕላን አንሄድም ብለው የደመደሙ ሰዎች ናቸው ማለት ነው። እስቲ እናንተ ሰው አልባ በሆነ አውሮፕላን ትሄዳላችሁ? አትሄዱም? ኮሜንት ላይ አስቀምጡልኝ። ፎሎ እያደረጋችሁ ይመቻችሁ።